We have a plan because of the power of our military where every bridge in Iran will be decimated by 12 o'clock tomorrow night. ዓለማችን በከፍተኛ ስጋት ላይ ትገኛለች። ፕሬዝዳንት ዶናልድ ትራምፕ ኢራንን በአንድ ሌሊት ሙሉ በሙሉ እናወድማለን ሲሉ እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። ይህ በሁለቱ ሀገራት መካከል ያለውን ውጥረት አሁን ወደማይመለስበት ደረጃ አሸጋግሮታል። ዝርዝሩን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ይህንን ቪዲዮ ላይክ በማድረግ ይጀምሩ። ትናንት ምሽት በመሰጡት መግለጫቸው ፕሬዝዳንት ትራምፕ የአሜሪካ ወታደራዊ በላይነት በይፋ አውጀዋል። ፕሬዝዳንቱ በንግግራቸው መላው ኢራንን በአንድ ሌሊት ልናጠፋ እንችላለን፣ ያ እርምጃ ምናልባትም ነገ ሌሊት ሊሆን ይችላል ሲሉም ዝተዋል። ይህ ንግግር በዓለም አቀፍ ዲፕሎማሲ ውስጥ ትልቅ ድንጋጤንም ፈጥሯል። ትራምፕ ለኢራን መንግስት ግልጽ የሆነ የጊዜ ገደብም አስቀምጠዋል። ጊዜ ገደቡ እስከ ነገ ወይም ማክሰኞ ምሽት ድረስ፣ ቅድመ ሁኔታው ደግሞ ኢራን በአስቸኳይ ስምምነት ላይ መድረስ አለባት። ቅድመ ሁኔታ 2 ብሎ ያስቀመጡት ደግሞ የተዘጋው የሆርሙዝ ሰርጥ ስትሬት ኦፍ ሆርሙዝ ወዲያውኑ መከፈት አለበት። ይህ ካልሆነ ግን አሜሪካ እስካሁን ታይቶ የማይታወቅ እጅግ ከፍተኛ ጥቃት እንደምትሰነዝርም አስታውቃለች። ጥቃቱ በተለይ በኢራን የኃይል ማመንጫዎችና ድልድዮች ላይ እንደሚያተኩርም ተገልጿል። በሌላ በኩል የኢራን ዝምታዋን አልመረጠችም። የኢራን ከፍተኛ ወታደራዊ ክንፍ የሆነው የአብዮታዊ ዘብ IRGC በደህንነትና መረጃ ኃላፊያቸው መገደሉን ተከትሎ ቁጣውን ገልጿል። የአብዮታዊ ዘብ ባወጣው መግለጫ የአሜሪካ ትንኮሳ እንደማይታገሱና እጅግ ከፍተኛ አጠፋዊ ጥቃት ለመሰንዘር ዝግጁ መሆናቸውንም አስታውቀዋል። የመካከለኛው ምስራቅ ቀውስ ወደ አውዳሚ ጦርነት እያመራ ይሆን? ነገ ምሽት ማክሰኞ ዓለማችን ምን ትጠብቃለች? እኛም ጉዳዩን በቅርበት እየተከታተልን እናደርሳችኋለን። ለተጨማሪም ሰበር ዜናዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ